ተበልታ አስበልታኛለች። ምንድነው ተናገረ? HIV Whoa. Why are you still holding back? Can you feel the pulse? The pulse of the city. ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? በአዲስ ነገር መተናል። እንደምታዩት ስቱዲዮአችንን እያስተካከልን ነው። አንዳንድ ነገሮች ይጎሉታል፣ ሁሉንም ነገር እያሟላን ነው። ግን እስከዛ አንዳንድ ቪዲዮዎች ላይ ሪአክት እያደረግን ወደ እናንተ እናደርሳለን። እስከ መጨረሻው ድረስ ጠብቁን። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እስቲ የተላከልንን ቪዲዮ አብረን እንይ። ስሚ ታውቂያለሽ ምን ደረግሽ? ታውቂያለሽ ስንት ድል እንደበላሽሽ ታውቂያለሽ? አንተ እንዳንደኛ ሚዜነት ያነሰማም እንዴ? እኔ እንደ ሽማግሌነት ያልከበርም እንዴ? እንደ አብሮ አደግ እኔን ሳትሰማኝም ምንድነው ሌሊቱን ሙሉ የምትጨቃጨቁት? እኛ አንተኛ እንዴ 8 ሰዓት ሆኗል እኮ። ግን የዛሬው እንደሌላው ጊዜ እንዳይመስል ከሌላው ጊዜ ይለያል። እሺ ምንድነው? ተበልታ አስበልታኛለች። ምንድነው ተናገረ? HIV እነሱን ማነካከቻቸዋል። በሰዓት የተፈተነ ወርቅ ሆኖ የቀረው አንተ ብቻ ነህ። አንተስ ተነካክተሃል። በኮንዶም በሰው መጨረሻው አንኤክስፔክትድ ነው ማለት ነው። እንደዚህ አልመሰለኝም። ላይክ መጀመሪያ ላይ ሚስቱን እየመታት ምናምን ሳይ ስለ ሴት ልጅ ጥቃት ምናምን የተሰራ ቪዲዮ እንዳየው የተላከልኝ ላይክ ሪፖስት ምናምን ዳረገው የተላከልኝ ነበር ይመስለኝ። መጨረሻው ግን አንኤክስፔክትድ ነው። በጣም ነው ያዝናናኝ። ኧረ ሰዎች አልተቻላችሁ። ወደ ቀጣይ ቪዲዮ እንሂድ። ወደታች እና እሺ ምንድነው ግብዤ እንዴ? ሚሪንዳ ነው ግብዤ። አመሰግናለሁ። ማን እንደ ሚሪንዳ ቴንክ ዩ ስላገኘኋችሁ ደስ ብሎኛል። Why are you still holding back? Can you feel the pulse? The pulse of the city. Can you feel it? በስማም በጣም ያበደ ቪዲዮ ነው። ልጅ ዳምሴ ቶሎ ይለቀቅልን። በጣም እኛም ጓግተናል። ከዚህ በፊት ያሉትንም በጉጉት ነው ስናይ የነበረው። ሜላትና ጳውሎስ አዲስ አበባ እንደመጡ ይታወቃልና ብዙ ሰዎች እነሱ ማስታወቂያ እያሰሯቸው ነውና እንደዚህ አይነት ነገር ቢያገኙ እንደዚህ ቪዲዮ የሚቀርጻቸው ሰው ቢያገኙ ትልቅ ደረጃ መድረስ የሚችሉ ልጆች ናቸውና እነሱን ማስታወቂያ የምታሰሩ እነሱ የምትተባበሩ ሰዎች ሁሉ በእውነት እግዚአብሔር ይስጣችሁ እና በጣም ጓግተናል። ይለቀቅልን። እመቤቴን ነፍስ ይማር። እኔ እንጃ ብቻ ዴቭ ይባላል ራሱን አጥፍቶ ነውና እኔ ወጣቶች እባካችሁ ይሄንን አሳሰብ ከአይምሯችሁ ፋቁት። እንዴ የእግዚአብሔር ቀን ይመጣል ብለን እኮ ሁላችንም የተፍጨረጨረ ነው። ሳንበላ ሳንጠጣ እያደርን እኮ ነው። ያቺ አንዷ ጀንበር እስክትመጣ የጠበቅን እኮ ነው ሁላችንም። በቃ የእግዚአብሔር ቀን ይመጣል። ጎዳናም ቢሆን ነዳር ምንም አትሆንም ወንድሜ። እመቤቴ ምንም አትሆንም። በቃ ይሄ ራስን ማጥፋት የሚባል ነገር ከአይምሯችሁ አጥፉ። ጭራሽ አታስቡት። በቃ ቤተክርስቲያን ሄዱ፣ ጸልዩ፣ ጾሙ። በየእምነታችሁ በቃ ትጉ በእግዚአብሔር። በቃ ኧረ ወጣቶች አሁን እስቲ ይሄን ልጅ Where are you going? It's on a little trip. Charlie? Will I ever see you again? Sure. Goodbye isn't forever. ነፍስ ይማር። በእውነት በጣም ያሳዝናል። በጣም ነፍስ ይማር። እመቤቴን ዴቭን እኔም ቲክቶክ ላይ ሳየው በጣም ነው የደነገጥኩት። አውቀዋለሁ ከወንድሜ ጋር ዞስ ካለስ ትምህርት ቤት አብረው ነው የተማሩትና ሳየው በጣም ነው የደነገጥኩት።
ተልኮልኝ ሳየው ይሄን ሰሞን ቲክቶክ ላይ በጣም ብዙ ወጣቶች ራሳቸውን ሲያጠፉ ራሳቸው ላይ የተለያየ ነገር ሲያደርጉ እናያለንና እባካችሁ በህይወት ላይ ብዙ ነገር ሊያጋጥም ይችላል። ብዙ ችግር፣ ብዙ መከራ፣ ብዙ ስቃይ ግን ለሁሉም ፈተና መፍትሄ አለው። በየሃይማኖታችሁ ጸልዩ፣ በየሃይማኖታችሁ ተክታችሁ ጸልዩ። በእውነት ራስን ማጥፋት መፍትሄ አይደለም። ከምንም በላይ ደግሞ ለወለደቻችሁ እናታችሁ አስቡ፣ ለቤተሰብ አስቡ። እናንተን በማጣት የሚጎዳ ሰው አለ። የእናንተ ችግር ሜቢ የሚያልፍ ችግር ሊሆን ይችላል፣ ትንሽ ችግር ሊሆን ይችላል፣ ትልቅም ችግር ሊሆን ይችላል። ግን ከምንም በላይ መፍትሄው ፈጣሪ ጋር ነው ያለውና ተክታችሁ በየሃይማኖታችሁ ጸልዩ። ራስን ማጥፋት መፍትሄ አይደለም። እባካችሁ ወጣቶች ከዚህ ነገር ተቆጠቡ እላለሁ። አመሰግናለሁ። ባይ ዘ ዌይ ይሄን ቪዲዮ የዩቲናስን ከዚህ በፊት ከሲሳይ ጋር የምትሰራቸውን ስራዎች በጣም አያለው ቲክቶክ ላይ ሲሳይ ፖስት የሚያደርገውና በጣም ጎበዝ ልጆች ናቸው። ላይክ በተለይ ሲሳይ ራሱ በጣም ጎበዝ ልጅ ነው። ዩቲ አብረው ሆነው የሚሰሩት ስራ ገንዘባቸውን፣ ጊዜያቸውን፣ አቅማቸውን በቃ በደንብ መስዋዕት አድርገው ነው የሚሰሩትና በቃ ልክ እንደ ፊልም በሉት የሆነ ሲኒማ ላይ ገብታችሁ እንደምታዩት እና በጣም ደስ የሚል በዛ ላይ አስተማሪ ሆነ የድሮ ነገርን የሚያስታውስ በጣም ደስ የሚል ስራ ነው የሚሰሩትና በዚህ አጋጣሚ በጣም ነው ማደንቃችሁ። ወደ ቪዲዮ እንሂድ። ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶችን ልናገር ስል ነው። አንደኛው ለእናቴ አጸደ ገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው። አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። እና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለው ሱቅ ገዝተና ይባላል። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩኝ መዞር ጀምሬያለሁ። ማፍቀር፣ አፍቅሮ መሰቃየት፣ አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢአት በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ ዳሪ የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎቴን ስማ እንዴ ባካህ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔን ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደሞ የኔ ይላለው እንዴ እሷ የሁሉም ናት፣ የሁሉም ቀን ሰራተኛ። እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባዬ በድሉን እንዴት ትወደዋለች? የሀብታም ትራፊ እየበላ ሆዱ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል? እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላኝ ትሄድ ነበር? እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር? መተኪያ የሌለው የእናት ሞት ነው እንጂ። ድምጼን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ውሃ የሚለው? ይቺ ጋለሙታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም። እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይያን ጥልጥያ አውጥቼ ይዋጣል ልበለው። ልክ ነህ፣ ያንተ ቀጥኗል። እንካማ ቅመሳት ብድር የለ በመለስ ነይ አይኔ በንዴት ፈጦ ጠሯት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ? ማለት የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደ እኔ ዞረ። ደርባባዬም ጨልጠ ጠጥታ አፍን አትክፈት ወደዛ። የኔ ከዛ ሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራ ጎሽ አረጋገጠችልኝ ያቺ ጋለም። አንተ ሰው ለአፍ ለከታ በጅለት በድሉ ነው። ባላበጅለትስ ቆምኩኝ። በርግጥ አረቄው ነው የቆመው። እኔማ በምን አቅሜ እኔ አበጅልሃለሁ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል።
ተጠጋሁት። አንተ ሰው አትነካካኝ፣ ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጠው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተው በድልዋ ሰበብ ይሆንብሃል ስትለው ጆሮ የገባ የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ ብላይ ነበርኩ። ከአምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ። ጉንጭ አካባቢ ራሰኝ። እንባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴት አውል አላስጨረሰኝ። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደም ስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝናረቂውን በውሃ ስጡት ያለችው ብሎ ሲያንሾካሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ ባይኔ ፈልጋት ጀመር። አየኋት የኔን እጮኛ፣ የኔ ጠበቃ። አይኗ በንዴት ፈጦ ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። እያሰላሰልኩሽ ከንፈሬን ሳኝከው ደርባባዬ አሁንም ትወደኛለች እንዴ? ዋው እንደ ፊልም ተመስጬ ነው ያየሁት። እግዚአብሔርን አይኔን ራሱ መንቀላቀስ ነበር። በጣም የሚገርም ቪዲዮ ነው። ዩቲ በጣም ጎበዝ ነሽ። እግዚአብሔርን ይሄ ያሁኑ ቲክቶክ ክሬቲቭ አዋርድ ይገባታል፣ በእውነት ይገባታል። ሁላችሁም ቮት አድርጉላት። በጣም ነው የወደድኩት። ዩቲ በጣም ጎበዝ ነሽ። ሲሳይም በጣም ጎበዝ ናችሁ። በጣም ነው ማደንቃችሁ። ወደ ቀጣይ ቪዲዮ እንሂድ። ብቻ ሐሳባችንን እንሸጣለን። በቃ ሆስፒታል መገንባት አለበት የሚል ምክንያቱም ልክ ከዴልፊ ጋር ከተነጋገርን በኋላ ጥናቱ ከተሰራ በኋላ ወደ ተርሸሪ ሆስፒታል ነው ወደ 6 ቢሊዮን ብር ይመጣል። ይሄን ለማድረግ ምን ማድረግ አንዱ መንገድ ቀላሉ መንገድ ህዝባዊ ለማድረግ 20 ሚሊዮን ሰው 300 ብር ቢሰጠን 6 ቢሊዮን ብር ይመጣል በቀላል ማስገንባት እንችላለን። ይህንን ሐሳብ ይዘን ዞርን አሜሪካም አውሮፓም አረብ ሀገራትም አፍሪካ ውስጥ መሄድን ብዙ ዞርንና የዛሬ 2 ዓመት አካባቢ አሜሪካ ላይ ቨርጂኒያ ጥሩ ዝግጅት ተዘጋጀ። ፊልም ይዘን የኔ ፊልም ነበር የራስ መንገድ ነው ያዘጋጀሁት። እሱን ይዘን ሄድንና እዛ ላይ በፊልሙ ምክንያት ህዝቡን ጠርተን ሐሳባችንን ሸጥን አስረዳን ምናምን። ከዛ ስንመለስ ወደ 5-6 ሚሊዮን ብር ምን ያህል ይዘን መጣ። ወደዚህ ሲመነዝር ይዘን መጣና እሱን አጥሩን መንገዱ በሲሲዲ እና አውሮፓ ማከም ውስጥ ነው እኮ መንገዱን ጠረግን አጥሩን ምናምን። ከዛ በኋላ ተጀመረ። በቃ ማለት ዲዛይኑ እኮ ሆስፒታል ነው የምታስገነባው፣ ብዙ ጊዜ ይወስዳል እና ጥናቱ በቃ አሁን ሁሉ ነገር አለቀ። ዲዛይኑ እኮ አለቀ ምናምን፣ መሬቱ ጥናቱ ምናምን አለቀ። ልክ የዛሬ ዓመት አካባቢ የቲቪ ላይ መተን ነበር ለመጀመር ካምፔን ለመጀመር እንዲናርገ 20 ሚሊዮን ሰው 300 ብር ቢሰጠን ምናምን እያልን ከመጀመርንበት ሰዓት ምን ሆነ አፎ አሁን አዲስ አበባ ዙሪያ እንዳለ አዲስ ሲቀየር ዲሞግራፊው ምን ተባለ? ሸገር ተባለ። ሸገር ሲቲ ሲባል እንደገና አዲስ ካርታ መውሰድ ነበር። ያን ካርታ ለመውሰድ እንደገና 9 ወር ምናምን ልፋት ነበር። ልፋት ነው የምነግርና አሁን ከ5 ቀን በፊት ነው ካርታችንን የተረከብነው። ብዙ ልፋት ነው። እነሱም እስኪደራጁ ምን እስኪሉ እንዲህ ሲባል ሲንከባለን 9 ወር ከምናምን ወሰደ። በ9 ወር ከምናምን አሁን ከ5 ቀን በፊት በዚህ ቪዲዮ ላይ ብዙ ሰዎች ሼር እያደረጋችሁልኝ ነበረ እንዳየው ቪዲዮን እና ደግሞ ታግም እየተደረኩኝ ነበረ። ትክክለኛ ሰዎች ከሆናችሁ ላይክ እውነቱን ማወቅ የምትፈልጉ ሰዎች ከሆናችሁ ሙሉ ቪዲዮን አራዳ ኤፍኤም ላይ ገብታችሁ ማየት ትችላላችሁ። ግን ደግሞ የሰውን ስም ለማጠልሸት አባቴ ስለሆነ ሳይሆን እንደ ትክክለኛ ሰው ስናስብ የሰውን ስም ለማጠልሸት ሰውን ተሳድባችሁ ወይ የሰውን መጥፎ ሳይድ ይዛችሁ ተናግራችሁ ዩቲዩባችሁ ላይ ወይ ቲክቶካችሁ ላይ ፖስት አድርጋችሁ ቪው ለማግኘት ገንዘብ ለማግኘት የምትሰሩ ሰዎች
በእግዚአብሔር ዘንድም በፈጣሪያችሁ ዘንድም ትክክል ነገር አይደለምና ትክክለኛውን እውነቱን ማወቅ እንፈልጋለን፣ ስለ እውነት ነው እኛ የምንቆመው የምትሉ ከሆነ አራዳ ኤፍኤም ላይ ገብታችሁ ስለ ሆስፒታሉም ስለ ሁሉ ነገር አባቴ የተናገራቸው ቃለ ምልልሶች አሉ፣ የተደረገለት ቃለ መጠይቅ አለ። እሱን ገብታችሁ ሙሉን እዩት እላለሁ። አመሰግናለሁ። የዛሬው የዩቲዩብ ቪዲዮቻችን እነዚህ ይመስሉ ነበረ። ሌሎች ቪዲዮዎች በኔ ዩቲዩብ ፔጅ ላይ እንዳሳየላችሁ የምትፈልጉ ከሆነ ቲክቶክ ላይ እየገባችሁ ማራማይ ሰለሞን እያላችሁ ሼር አድርጉልኝ። እዚህ ላይ መተን አስተማሪ የሆኑትንም አስቂኝ የሆኑትንም ሁሉንም እናወራባችኋለን። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ የቲክቶክ ቤተሰቦቼ። ባይ